አይ ሃቭ ሰርፕራይዝ ኒውስ የሚያስፈራ ዜና አለኝ። ደስ የሚል ዜና አለኝ። እንደገና የሚያስደነግጥ ዜና አለኝ። ምንድነው? ንጉሳችን እየመጣ ነው። ንጉሳችን አልፋና ኦሜጋ ያለና የነበረው ለዘላለም የሚኖረው ኢየሱስ ክርስቶስ እየመጣ ነው። አውቃለሁ በጣም ብቻ ግራ ነው የሚያጋባው እነዚህ አይነት ነገር ግን እየመጣ ነው እና በህይወታችን እንድንዘጋጅ ብዬ ያው ዋርኒንግ ለመስጠት ነው። አንደኛ የምንዘጋጅበት እኔን የጠቀመኝ ብዬ ማስበውን ጥቅስ ልንገራችሁ ወይም ደግሞ ማስበውን ጸሎት ማንኛውም ክርስቲያን የሆነ ሰውም ይሁን ያልሆነም ይሁን ይሄንን ጸሎት ከጸለየ እግዚአብሔር ልቡን በደንብ ያስተካክላል። እኔ በህይወቴ ስላየሁት ይሄንን ጸሎት እስኪ ልንገራችሁ። እግዚአብሔር አምላካችንን የምንጠይቀው ጥያቄ ምንድነው? መዝሙረ ዳዊት ያው 139 ከቁጥር 23 ምን ይላል? እግዚአብሔር ሆይ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ ሐሳቤንም እወቅ፣ የክፋት መንገድ በውስጤ ቢኖር በዘላለም መንገድ ምራኝ ብለን በእምነት በቃ እግዚአብሔርን ከጠየቅነው በልባችን ውስጥ እኛ ልብ ያላልነው ብዙ ነገሮች አሉ። በቃ መልካም መስሎን ዝም ብለን ስናደርግ የቆየነው ብዙ ነገሮች አሉና ያንን ነገር መርምሮ እግዚአብሔር ይገልጥልናልና ከዛ ነገር እንድንመለስ አይናችንን ስለሚያበራልን ይሄንን በፊቱ ቁጭ ብላችሁ ጠይቁት። እኔ በበኩሌ የምመክራችሁ ይሄንን ነው። ሌላም እናንተ ካላችሁ ለኔ ሼር አድርጉልኝ።